የለም እንዳይባል ሰው አለ አሉ። ቀን የለም እንዳይባል ቀን አለ። እንደዚህ እኮ አይነቱን ነው። አባ ወዴት ናችሁ? የት ጊዮርጊስ ቤተል? እሺ ልሸኛችሁ ነው። ያው እዚህ ኑር ሰው ዝናቡ መጥቷል። እዛ እስክደርሱ ይዘንብባችኋል። እንደገና ጊዮርጊስን ታውቀዋለህ? አጓጉል ሰዓት ወጣን እያልን ችግር የለውም ነው ዝጉት፣ እኔ እዘጋዋለሁ። እዚች ጋር ነው ልጁ ሙስሊም ነው በነገራችን ላይ ነው ከየተመጣልን ማለት እና ይሄን ቪዲዮ ማሳያችሁ በምክንያት ነው። ዝም ብላ ይሄን ጨርስና ቅዱስ ሚካኤል ወጭስ ቅዱስ ሚካኤል እሱን በረከት አገኘ። ቅዱስ ሚካኤል ወደ ሆስፒታሉ ተወደለ። ችግር የለውም የምትሄዱበት ድረስ አደርሳችኋለሁ። ጊዮርጊስ ነና ወይራ ጊዮርጊስ ታውቀዋል? ወደ ወይራ መሄጃው ላይ ያለው እሺ። እንዴት ነህ? ደህና ነኝ። ሰላም ናችሁ? ይሄ ጊዜ እንዴት ጊዜ አልሐምዱሊላህ ማመስገን ነው። ማመስገን አንድ አባት ያሉትን ሰጥታል መምህር። ሰው የለም እንዳይባል ሰው አለ አሉ። ቀን የለም እንዳይባል ቀን አለ። እንደዚህ እኮ አይነቱን ነው። እኔም እኮ ሰው የለም እንዳይባል ሰው አለ። አንዳንድ ሰዎች እንደዚህ ክፎችን እንትን ሰጥተው እንደው ሰው ደግሞ አይቀርም እንዳይሉ ልክ ይላል። እንደዚህ በጣም ይገርም እኮ ይገርመኛል። ሰው የለም እንዳይባል ሰው አለ። ቀን የለም እንዳይባል ቀን አለ። አዎ ደግሞ ደህና ቀን ይመጣል። ሁሌ ክፉ ቀን አይሆንም። በቀኖች የተባረከ ሰው ነው። ፈጣሪን የሚፈሩ ታላቅ ሰው ያሳደገ ይሄ እየጠፋ መጥቶ አይደል የምንለው? እውነት ነው። ወጣቱ በሙሉ ይወቀሳል፣ ግን ደግሞ ከወጣቱ በጣም አራሉ እንደውም ወጣቱ ይሻላል። እንደውም መብራን እንደው ሳየው በቃ በእስልምናው በክርስትናው እንደው በሁሉም ይራሉ እነሱ ናቸው። ትንሽ እንዲህ እያለ በእንደዚህ አይነት እኮ ነው አንደኛው ደግሞ ፈጣሪም ደግሞ አንደኛውን አክብሎ ያልተሆነ እኮ እንዲህ አይነቶቹን እያየ ነው አንዳንዴ። ይሄ ትልቅ ነገር ነው ብላችሁ ነው? በጣም ትልቅ ነገር ነው እንግዲህ አላህ ይቀበላል። ለምነውም ራሱ አራዳ ምን የሆነ ነው የሚለው። ያው መቼም ሰው እጁና ጤነኛ ሆኖ መቼም እንትን ብሎ የሆነ ነገር ሳይቸግረው መቼም አፊት አይቆም። ግን ያንን ረግጦ ለምን ያርግልኛል ምናምን ብሎ ይሄዳል። እርጉዝ ግን ጥሏት ነው የሚሄድ። ጥዋት እርጉዝ ነፍሰ ጡር ሆና ጥዋት ይሄዳል። እሱ ከባድ ነው። ግን ደግሞ በቃ የፈጣሪን ዋጋ የተረዳ ከፈጣሪ ዋጋ አገኛለሁ ያለ በቃ ዛሬ ይሄን ሰርቼ የማይታየውን ጸጋ እወስዳለሁኝ ብሎ እንጂ የሚታይ ጸጋ ተቆጥሮ የሚሰጥ ብርማ ቢያገኝ የት አካባቢ ቃሊቲ ይሄዳል እንኳን እዚህ። እውነት ነው። ያን ነው ታሳቢ ማድረግ ያ እንደዚህ ልበቅኖች ወንድሞች ትትና እንደዚህ በርግጥ አመሰራረታቸው ወስነዋል። አሁን እየጠፋ መጣ እንጂ እኮ በፊት ላይ እንደዚህ ትልልቅ ሰዎችን እናቶችን ነፍሰ ጡር ምናምን መሸኘት እንደ ባህል ነበር። አሁን ላይ ትንሽ ያው በርግጥ የሚያስቸግር ሰውም አለ፣ ግን ደግሞ ነው እንደናንተ አይነት አባቶች ቅድም ያሉት እኮ እንደው ሰው የለም እንዳን እንዲህ አይነት ሰው አለ፣ ቀን የለም እንዳን ደግሞ እንዲህ አይነት ቀን አለ ያሉት እኮ ለዚህ እኮ ነው እንጂ ሰውም አስቸጋሪ ነው። እንግዲህ አድርገውት ሌላ ችግር ይፈጥራል። እውነት ነው። እኮ ዝናብ እንዳይዘንብባችሁ እኮ ነው እየሄድኩ ነበር እዚህ ሰው እየጠበቀኝ ሳያችሁ ደግሞ ዝናቡም መጣ። ዝናቡ አጓጉል ሰዓት ወጣን እያልን ያው ፈርቶን የነበረው ዝናቡ የታክሲ ቁመን ይገኝ እንደገና በዚህ ዙሪያ ነው የምንመጣው በዚህ አባለም ባንክ በዛ ደግሞ ተው እናንተ ተውቁም እናንተ ቆዩ ማን የሰው ልስታችሁ ደግሞ እግዚአብሔር አዘጋጀልን ነው። አላይ ፖቆም እያደረከ ነበር አይደል? ስታየን ላይ በኩል ስታየን አደባባዩ አይ እኔማ እዚሁ መሰራችሁኝ። ከዛ ደግሞ ሳይ መንገድ እየሄዳችሁ ነው ዝናብ አደረሳችሁ ብዬ ነው። ይሄ ስትል ይመጣል የሚስት ነው ምናምን አሚን ያተረይደ እንተ ሰላምተን ስመጣ ተቆርቆራ ነው ዝናቡ ያልታሰበው ሲሳይ እግዚአብሔር ይስጥልህ። አሚን አሚን እድሜያን ብዙ ሀብተን ብዙ ያድርግልን። አሚን ሲማከለ ይችን ገንዘብ ትልቅ ነገር ነው። እንዲህ አይነት ልበቀኖች ፈጣሪ አይጥላቸውም።
ሰው በክፋት ይሰበባቸው ሰው ከኔ ያሰበሰብ ፈጣሪ በጣም ራይ ተለውና አላህ ይቀበለን። እንግዲህ በዚህኛው ነው ዝናቡ እንዳይዘንባችሁ ላስገባችሁ ወይ ወዴት ነው የሚገባው? እዚህ ነው የምትገቡት? እዚህ ናችሁ? እሺ አሚን አሚን አሚን። የውመቸም እንግዲህ ለበጎ ያደረከውን ምፍል አይባልም። አረ ፈጣሪ ነው የሚከፍለው። እውነት ነው እውነት ነው። እሺ አመሰግናለሁ። እኔም አመሰግናለሁ። ሻባ ትልቅ ሰው ያሳደገህ አሉት። እንዲህ መባል ግን እንዲህ ነው ደስ የሚለው እና ይህን ወጣት ያሳየዋችሁ በምክንያት ነው። ከዚህ በኋላ የምናያቸው በጣም ያስጠሉ ቪዲዮዎች አሉ። ይህ ልጅ ይህንን ቪዲዮ መጀመሪያ ላይ ያመጣውላችሁ ለምን መሰላችሁ? ይህ ልጅ በጣም ነው የሚገርመኝ። በጣም ለብዙ ወጣቶች አርአያ ሊሆን የሚችል ልጅ ነውና ሃይማኖቱን አክብሮ የሌሎችን ሃይማኖት አክብሮ እንግዲህ እንደዚህ የሃይማኖት አባቶችን ሲያገኝ በቃ የትም ይሁን የት በቃ ይሸኛቸዋል። ብዙ ቪዲዮዎች አሉት እና በጣም የሚመቸኝ ለመሰላችሁ በቃ የራሱን ሃይማኖት አክብሮ የሌሎችን ሃይማኖት የሚያከብርበት የሌሎችን ሃይማኖት የሚያዩበት መንገድ በጣም ይገርመኛል። በጣም ለብዙ ወጣቶች በተለይ አሁን ላይ ላሉት አርአያ ሊሆን የሚችል ልጅ ነው። ሌሎች ደግሞ አሉ አንዳንድ የበከተ አስተሳሰብ ያላቸው በቃ ህዝቡን በሃይማኖት ለማባላት በቃ እነሱ ርዕስ መሆን የሚፈልጉ በቃ በሁለቱም በኩል ምንድነው በሁለቱም በኩል በቃ ተወዳጅ መሆን የሚፈልጉ ወጣቶች አሉ። አሁን ደግሞ የምናየው ቪዲዮ አለና እስኪ ወደ ቀጣዩ ቪዲዮ እንለፍ። አይኖ መለ እኔስ መላኩን ወደዋለሁ እኛም እንዳንተ እንወደዋለን። እኔስ ገብርኤልን ወደዋለሁ እኛም እንዳንተ ወደዋለሁ። እሺ ይሄ ልጅ ቋንዲ ፎቶ ላይ እናርግና እናወራበታለን። እቺ ፊት ለፊት ያለችው ጀለስ ሙስሊም ነች። ሙስሊም ነውና የአመቱ ገብርኤል ላይ ይመስለኛል ተገኝቶ ከክርስቲያን ወገኖች ጋር እያከበረ ነው። ያክብር መብቱ ነው። ምንድነው በሙስሊሞች ዘንድ ደግሞ ይሄ ተቀባይነት የለውም። በዓሉን ማክበር አይቻልም። አንደኛ፣ ሁለተኛ ያክብር ወጥቶ ያክብር፣ ፍቅር የሚኖረው ይውደዳቸው። ግን ወጥቶ ሶሻል ሚዲያ ላይ እንዲማረግ የለበትም ህዝቡን። አሁን በዚህ ምክንያት ስንት ሰው ሶሻል ሚዲያ ላይ እየተባላ ነው ወስዳችሁ። በዚህ ልጅ ምክንያት ስንት ሙስሊምና ክርስቲያን ላይቭ ገብተው በቃ መባላት መሰዳደብ ላይ ናቸውና ለእንደዚህ ይሄ ነገር ምክንያት መሆን የለበትም። ወጣቱ በተቻለው መጠን ህዝቡ በሃይማኖት ዙሪያ የሆነ ተረጋግቶ የድሮዋ ኢትዮጵያ አለች አይደል? ምንም በሃይማኖት ዙሪያ ግጭት የማይታይባት እንደዛ ነበር ወጣቱ ማድረግ የነበረበት። ግን እንደዚህ አይነት አንዳንድ የበከቱ ደግሞ አሉ። የበከቱ በቃ በሁለቱም በኩል ተወዳጅ መሆን የሚፈልጉ ክርስቲያኑ ሙስሊሙ እንዲወድ። አሁን ለምሳሌ እንዴት ልበላችሁ፣ አሁን በሙስሊሞች በኩል አንዳንድ ክርስቲያኖች ምን ችግር አለው መጥቶ ያክብር ገብርኤልን የሚውደድ ምናምን የምትሉ አላችሁና በክርስቲያኖች በኩል ሆኜ ልንገራችሁ። ለምሳሌ ምን እንደ ኤግዛምፕል ምን እንውሰድ መሰላችሁ? ኢየሱስና ማርያምን ብንወስድ ለምሳሌ ሙስሊሙ ጋር ኢየሱስና ማርያም አለች፣ ኢሳና መርየም። በክርስቲያኑም ኢየሱስና ማርያም አሉ። እነዚህ ሁለቱ በጣም የተለያዩ ናቸው። ተመሳሳይ የሆነ የተወሰነ ታሪክ አላቸው በሁለቱም በኩል፣ ግን ስናያቸው ቀረበ መደም ስናያቸው በጣም ይለያያሉ። ኢየሱስ ክርስቲያኖች ዘንድ ጌታ ነው። ጌታ በሰው ተመስሎ መጥቶ ሰዎችን ለማዳን ምናምን። ሙስሊሞች ዘንድ ደግሞ በቃ ምንም ከሰው የማይለይ ሰው ነው፣ ግን ነብይ ነው፣ በፈጣሪ የተመረጠ ነብይ ነው እንጂ ጌታ አይደለም ምናምን ተብሎ ዴፊኒቲቭ በጣም ልዩነት አላቸው። ስለዚህ አንድ ክርስቲያን ተነስቶ እኔ ክርስቲያን ነኝ ግን ኢሳን ወደዋለሁ ምናምን ብሎ ከሙስሊሞች ጋር ቢያሽቃብጥ አንዳንድ ክርስቲያኖች ደስ ማይላቸው ደግሞ ደስም አይልም። በቃ አንተ የራስን ሃይማኖት ታከብራለህ፣ ለራስ ሃይማኖት ክብር ካለ የሌላውንም ታከብራለህ። እንደዚህ መዝረክረክ እንዲህ መጨማለቅ የሆነ በሁለቱም በኩል ልወለድ ባይነት ይሄ አይሆንም። በቃ ጭራሽ ተቀባይነት የለውምና እንደዚህ በቃ ሁሌ በቃ የሆነ ነገር በመጣ ቁጥር ርዕስ መሆን የሚፈልጉ ህዝቡን ለሁለት ከፍሎ ማባላት የሚፈልጉ እነሱ በሁለቱም በኩል መወደድ የሚፈልጉ ወጣቶች እየበዙ ነው። እና ይሄ ደግሞ አንዱ ነው። በቃ ሁሌ ህዝቡን በቃ ለሁለት ከፍሎ ማባላት ነው። ሶሻል ሚዲያ ላይ የምታቁታላችሁ በቃ በሱ ቪዲዮ ኮመንት፣ ሌሎችም ቪዲዮ ይሰራሉ፣ ሙስሊሞችም ይሰራሉ፣ ክርስቲያኖችም ይሰራሉ። በቃ ህዝቡን እንዲህ ነው። በዚህ ልጅ ምክንያት እሳት ውስጥ ነው ያለው ህዝቡ። በቃ ለሁለት ተከፍሎ
እየተባላ ነው። እሺ እንቀጥል። ሰላም አለይኩም። ሰላም እንዴት ነው? አለ ሲያልቅ መጣ አለቀ። ሲቅ መጣ። ምን ፍርፍር ዳቦ ሚል ነው አለቀ። ምንድነው እናንተ ሁሌ እንደዚህ? ኧረ አውዝ ቢላሂ ምሽጣረጅ በጣም ነው የሚያስጠላው። ወላሂ ላ አይደረግማ እንደዚህ በቃ በጣም ያስጠላ። ኧረ ዝም በል በእናትህ እንደዚህ ነገር አይደረግም። ወላሂ ላ ወላሂ ነው የምልህ። ልደትዬ እየሄድን ነው አሁን እንግዲህ። ኧረ በእናትህ አልፏል እሱ ነገር። ትላንት ልደት እያለፈ ትላንት አለፈ እኮ። አንተ አስታውሰኝ፣ ምግብ ያለበት ነገር ሲኖር አስታውሰኝ አላልኩም እኮ ትላንት። በእናትህ ምን ፍርፋሪ አናገኝም ብንሄድ እኔ እንጃ ቢገኝ አይመስልም። አውዙ ቢላሂ በጣም ያስጠላ ነገር ነው ወላሂ። እንደዚህ አንተ አስታውሰኝ አልኩህ እኮ። ኧረ ዝም በል በእናትህ እንዴ ወዴት ነሽ? ዝም በል በእናትህ። ሃሌሉያ ሃሌሉያ። ሶስቱንም ማዳረሳቸው ማለት ነው። ኢትዮጵያ ውስጥ አሉ የተባሉ የሚባሉትን ሃይማኖቶች ሶስቱንም ማዳረሳቸው። በቃ ይህ ልጅ አሁን በቀልድ መልኩ ያስተላለፈው መልእክት ከባድ መልእክት ነው። አንዳንድ ወጣቶች አሉ እንዲህ በሁለቱም በኩል እንዲህ ልወደድ ባይ ሙስሊም ሆነው ለክርስቲያኖች የሚያጨበጭቡ፣ በዛ መሃል ግን ማጨብጨባቸው እኮ ይሁን ግን በዛ መሃል ብዙ ሰዎችን ያባላሉ። የሃይማኖት ግጭት ለመፍጠር ነው የሚመስለው አላማቸው። ክርስቲያኑ ነው ደግሞ እንደዚሁ ለሙስሊሙ እያሽቃበጡ በቃ እንደዚህ። በተለይ ወጣቱ ድሮ እኮ እንደዚህ ነገር አልነበረም በፈጣሪ። አሁን የሆነ ሶሻል ሚዲያ ላይ ቫይራል ለመውጣት ይመስላል። ደግሞ ሶሻል ሚዲያ ላይ ነው የሚመጡት። ግን ብቻ አይነፋም። እንደዚህ ወጣቶች ሲመጡ ህብረተሰቡ የሆነ ላለመቀበል ቫይራል ላለማስወጣት ቢሞክር በጣም አሪፍ ይመስለኛል። ሰሞኑን እንተዋወቃለን ኢቢኤስ ላይ ጨዋታ የሆነ ነገር ተፈጥሯል። በእኔና በባለቤቴ ምክንያት አንደኛ እንዳልወጣ ሆነናል። ያንንም ተከትሎ ደግሞ የተያዘብን እንትን አለ። ሪሞት 30 የሚል ስያሜም ተሰጥቶናል። እንደ አጭበርባሪ፣ እንደ ሌባ፣ እንደ ሌላ ነገር እንደ ባለጌ ሰው ታይተን ምናምን ነገር በዚህ ምናምን ሰፈር ላይም ቫይራል ስለወጣ ይህንን ነገር ከልብ ያለውን ቆይታ ኢቢኤስ ውስጥ ያለውን ነገር የእውነት ስለምንነግራችሁ በዩኒስ ሚዲያ ላይ ቀርበናል። ሪሞት 30 ደቂቃ ነው። ያው እንደምታውቁት ሪሞት 30 እየተዋልን ነው መንገድ ላይ ሙሉ ነገር ከኢቢኤስ ገብተን እስክንወጣ የተፈጠረውን ነገር ለመናገር በዩኒስ ሚዲያ መተናል። ሁሉንም ነገር እንነግራችኋለን። የተፈጠረውንም እኛ ያልንበትንም ምክንያት እንነግራችኋለን። በዩኒስ ሚዲያ ጠብቁን። ሪሞት 30 እሺ ይሄ ምን መሰላችሁ? ይሄን ቪዲዮ ያላያችሁ ሰዎች ካላችሁ ሪሞት 30 እቺ ቪዲዮ ተመልከቷት። 30 ደቂቃ ነው። እሺ እንታችን ወደ መሬት ውድድር ላይ ነው። ይሄን ውድድር ታውቁታላችሁ መቼም። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ወደ ጥያቄያችን እንግባና ሚስት ቤት ውስጥ በብዛት የሚጠፋባት እቃ ምንድነው ብለን የጠየቅን። ሪሞት ቀስ ብሎ ነገራት ማለት ይጠፋብሻል? እሺ አሳይልኝ በለጠ። ሪሞት ግብዣ ልትሄዱ ነው እንበል። ሚስት ለባብሳ ተኳኩላ ለመውጣት ምን ያህል ሰዓት ይፈጅባታል ብለን ነበር የጠየቅነው። 2 ሰዓት 2 ሰዓት ይፈጅብሻል? 3 ሰዓት 2 ሰዓት አንዱን ሰዓት ንገሪ። ተኳኩሎ ለብሶ ለመውጣት ተኳኩሎ ለባብሶ ለመውጣት ድራማ ስትሰራ ተነግሯታል። ከ30 ደቂቃ ብሏታል። እንዴት ነው ከ3 2 1 ብለሽ 30 ይደረሽው? ያው እዘገያለሁ በጣምና እኮ ለባብሶ ለመውጣት 30 ደቂቃ ይበቃሻል? 30 ደቂቃ እርግጠኛ ነሽ? አሳይል። ጠርጥራለሁ። 30 ደቂቃ ጠርጥራለች። ታረጀለስ ጠርጥራለች አላለ። ቀጽሎ ሪሞት ይላታል ስትጠይቅ። እሷ ወጣ ነው ውድድሩን ብቻ ታውቁታላችሁ። መልሱን አታቆም። እሱ የመለሰውን እና ስትጠይቅ 30 ደቂቃ ሪሞት እያለ ቀስ ብሎ ይነግራታል። እና የሻሽን ፊት አይቶ ጠርጥራለች ይላል። እሺ ሶስተኛው ለባሎች ሚስት ከጋብቻ በፊት ለመጀመሪያ ጊዜ መሲ ብሎ ነገራት። ማን ነው ብለን ነበር የጠየቅነው። ለማን ነው ያስተዋወቅሽው? መሲ ትንሽ ናት። ጓደኛዬ መሲ አሳይልኝ በለጠ። ጎበዝ። ከባድ ፍክር ይመስላል። አሁን ወደ ውጤቱ እንሄዳለን ማለት ነው። ዛሬው የእንተዋወቃለን ውድድር ላይ አሜንና በለጠ 30 ነጥብ አምጥተዋል። አጫዋችና ፍቃዱ
25 ነጥብ አምጥተዋል። ትዕግስትና መክብብ ደግሞ 15 ነጥብ አምጥተዋል። በመግቢያችን ላይ ምን ብለን ነበረ? ምንም አይነት በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? በለጠ አሜን እንደገባች ቁጭ ስትል ሪሞት 30 ብለህ ስትናገር የድምጽና የምስል መረጃ ተይዞብሃል። በዛሬው የነጥብ ድምራችን አሸናፊዎች የነበሩት አሜንና በለጠ ነበሩ። ግን በሰራችሁት ስህተት ዲስኳሊፋይ ተደርጋችሁ ይሄማ ስህተት አይደለም፣ ይሄ ማጭበርበር ሆኗል ማለት ነው። መከሰሱላ ነበረባችሁ እና ይቅርታ ጠይቀዋል። ቪዲዮ ቫይራል ወጣም ህይወታችን ላይ ተጽዕኖ አምጥቷል ምናምን እያሉ ነው። መንገድ ላይ እየተሰደብን ነው ያሉት። ዩኑስ ሚዲያ ላይ ቀርበን ብዙ እናንተ ማታውቋቸው ነገሮች አሉ ምናምን እያሉ ነው። ምን እንደሚሉን እንሰማለን። እስኪ ዩኑስ ሚዲያ ላይ ቪዲዮ ስላልተለቀቀ ከተለቀቀ ቀጣይ ሪአክት እናደርግበታለን። ብቻ ወጥተው ይቅርታ ጠይቀዋል። እንቀጥል ወደ ቪዲዮ። ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ልጠይቃችሁና ልሸልማችሁ? ልጠይቃችሁና ልሸልማችሁ? እሺ ነው ወደዚህ ሁለታችሁንም የምትጠይቁት። እምቧቤ ላሜቦራ እምቧቤ። ሰላም ሰላም ሰላም። ከማን ጋር ነኝ? ኪያና ኤሊያና። ኪያናና ኤሊያና ጋር ነኝ። እንኳን አደረሳችሁ ለዛሬው ቀን። እንኳን አብሮ አደረሰን። እሺ እንኳን አብሮ አደረሰን። 3 ጥያቄ ነው የምጠይቃችሁ። 3ቱንም ከመለሳችሁ 1000 ብር ሸልማችኋለሁ። 2 ከመለሳችሁ 500፣ 1 ከመለሳችሁ 100። የመጀመሪያ ጥያቄ ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? አራት ኤሊያና። እሺ እኔ እነግራችኋለሁ መልሱ፣ እናንተ ሞክሩ። ምን ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ጀስት ፈታ ብለሽ ዘና ብለሽ የምታጌጭበት የምትጠቀሚበት የሰውነት ክፍል ጆሮ መበሰት እንዲ አገኘው ታጌጭበት አልካ ታጌጭበት። የመጀመሪያ ምላሽ ተመልሷል። መታጌጭበት ሲላት መጣላት ገባ። መታጌጭበት ማለት አልነበረበትም። በቃ ጀስት ጥያቄውን ጠይቆ ብቻ ነበር ዝም ማለት የነበረበት። ያን ነገር እስክትል ነበር እኔማ የምጠብቀው። ሁለተኛ ጥያቄ ወንዶች በፊት ለፊታቸው በማንጠልጠል ኩራት እንዲሰማቸው የሚያደርግ ነገር ምንድነው? አንገት ቀጥ ሲጠልቅሽ ለምን እንደሆነ እንጃ ሲዘልቅሽ አስቸጋሪ እና ስንተኛ ክፍል ነች አልሽኝ? ነው ከረባት ነው ከረባት። ደቂቃችሁን በደንብ እየተጠቀማችሁ አይደለም። 3ኛ ጥያቄ ከ1 እስከ 100 ድረስ ባሉት ቁጥሮች ስንት ዘጠኞች አሉ? 2 3 ዩር ናይፍ የት ቦታ ላይ አስባችሁ ተናገሯል። ስንት ዘጠኞች? 100 ምን 100 ዘጠኞች? አቅ 18 ዘጠኞች ነው ያሉ። አንድ ጥያቄ በትክክል ስለመለሳችሁ 100 ብር አሸንፋችኋል። ቴንክ ዩ ኤሊያና።